እጅ ሰተንም ይሁን ተደራድረንም ይሁን መስራት አለብን የሚል ጥያቄ ኦፊሻሊ ቀርቧል። ውሸት ነው። ቲክቶክ የፈጠረው የውሸት ጀግና ተፈጥሯል። እነሱ ሲናገሩ አመለጠን ያሉት ብዙዎች ወጥተዋል። አለቀ። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሙሉነት ነው የምነግራችሁ። አፋሃድ ላይ የቀረበው ጥያቄ ይሄ ነው። የቀረበው ጥያቄ እጅ ሰተንም ይሁን ተደራድረንም ይሁን መስራት አለብን የሚል ጥያቄ ኦፊሻሊ ቀርቧል። ሊትራሊ እንስራ ብለው አቅርበዋል። ማስረጃ በሌለን ጉዳይ ላይ አንነጋገርም። የዘፈን ዳርዳርታው እስክስታ ነው። ወያኔ የምትለዋ ተጎትታ የመጣችው ከነ አብይ ጋር ከብአዴን ጋር ከነ ጀነራል አበባው ጋር በተደረገ ዲል ለመሄድ ዝግጅት ሲደረግ የመሄጃ ምክንያቱ እንዳለ ድርጅቱን ይዞ ለመሄድ እንሂድ የሚል ሐሳብ ያመጡ አሉ፣ የተገናኙ አሉ። ገና ነው አልጠራም። ይሄንን ነው ስንሞግት የነበረው። አጥሩት ለትግሉ ታማኝ የሆኑት እንዳይጎዱ ጥረት ስናደርግ የቆየ ነው። በዚህ መንገድ ነው። ባልጠበቅናቸው ሰዎች አሁን በአማራ ትግል ውስጥ እየወጠቦጡ ኑሯቸውን ዘርግተው ሲኖሩበት የነበረው በደንብ በይፋ ተገልጠው መተው አሁን ምን ወደ ማለት ሄዱ። አይ እንትና እኮ ሲገዳ ወያኔ ጋር እነከሌ ስለሚሰሩ በዚህ መንገድ ነው ምናምን ወያኔ ጋር ስለሚሰሩ ሄደ የሚባል ነው ታምራታ ይወጣ። ምንድነው እየተካሄደ ያለው? ምንድነው እየተነገረ ያለው? ማስረሻ ሰጤ እንዳልኩት ያው የተናገርኩት መቼም አይቀርም። እኔ ከዩ ጩፋም ከእንትናም በልጣለሁ። ያው ወጥቷል፣ በቃ እጁን ሰጥቷል። ቲክቶክ የፈጠረው የውሸት ጀግና ተፈጥሯል። መሬት ላይ የለም፣ መሬት ላይ አይመራም፣ አያታግልም። ግን በቃ የውሸት አርበኛ ነው ወይ ሻለቃ ነው ወይ የሆነ እንትን ነው፣ እንደዚያ ነው። በዚህ ደግሞ እንከስርበታለን፣ ከስረንበታለን ከዚህ በፊት። አሁንም የዚህ የፎርሲሮ ጉዳይ የወደፊት የአማራ ህዝብም ፈተና ይሆናል ብዬ አስባለሁ። በጣም መታገል ያስፈልጋል። ማን ነው መሬት ላይ ያለው? ማን ነው እየታገለ ያለው? ነው ወይስ ፌስቡክ ላይ የሚባለውን ብቻ እንስማ? በእርግጥ ፌስቡክ ላይ ጥሩ ጸሐፊዎች፣ እውነትን የሚናገሩ ጸሐፊዎች፣ እውነትን የሚጽፉ አክቲቪስት እና ጋዜጠኞች የሉም ማለት ግን አይደለም። የጸና ነው የሚድ ነው። ርቧቸው የገቡ ሰዎች በቃ አሁን ፋኖ መንግስት ሊሆን ነው ቦታ ልንይዝ ነው ብሎ የገቡ ሰዎች መዋል ማደር መሰልጠን ብርድ ፀሐይ በጋ ክረምት ሲመጣ እንዲህ ነው ይዘው አውቶቡስ ተራ አይሻለኝም እንዴ ብሎ ይወጣል። አለቀ። ዘርፎም ደግሞ አይችልም። ደፍሮም አይችልም። ስለዚህ ይወጣል። ብዙዎች ወጥተዋል። በጣም ብዙ የምናውቃቸው ግን እነዚህ የውሸት አርበኞች በዚያ ልክ ለአማራ ህዝብ ፈተና ናቸው፣ ለትግላችንም ፈተና ናቸው። እየተስተካከሉ ይሄዳሉ። ከታች ግፊት አለ፣ ከፍተኛ የሆነ ግፊት አለ። ጦሩ ላይ ገንዘብ ይሰበሰባል። እነዚህ ግለሰቦች በአንድ በሌላ መልኩ በፈጠሩት ስም ገንዘቡ ይሰበሰብ ገቢ ይደረጋል። ለሰራዊቱ የሚደርስ ነገር የለም። ብዙዎች ወጥተዋል። አለቀ። ርቦት የገባ ታፍሶ የገባ ፈርቶ የገባ ውጤታማ አይሆንም። ብዙ ሰዎች በቃ አማራ ተዋጊ ነው፣ አማራ ጀግና ነው፣ ፋኖ ጀግና ነው፣ እንዴት አይሆንም? ይሄ ቆሻሻው፣ ይሄ ሌባው፣ ይሄ ዘማዩ፣ ይሄ አላማ ቢሱ፣ ይሄ እንትኑ መወገድ አለበት፣ መፈተን አለበት። መጀመሪያ የታገዱት አመራሮች አንደኛ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት ሰብሳቢ የነበረና የድርጅታችን የውጭ ጉዳይ መምሪያ ኃላፊ የነበረ ነው። በሁለተኛ ደረጃ በወሎ ቤት አማራ ጠቅላይ ግዛት የመረጃና ደህንነት ክፍል ኃላፊ እንዲሁም የድርጅቱ ስራ አስፈጻሚ የነበረ መስፍን ከፋለኝ ናቸው። ሁለቱም ከድርጅታችን ታግደዋል።
እንግዲህ በዚህ ጉዳይ ላይ ልናጋራ የምንፈልገው መረጃ ምንድነው? በመጀመሪያ ማንም ሰው በአመለካከቱ ሳቢያ በድርጅታችን ምንም አይነት ተጽዕኖ እንደማይደረግበት መታወቅ አለበት። ሌላው ሊታገዱ የቻሉበት ዋና ምክንያት ከአገዛዙ ጋር ግንኙነት ፈጥረው እንዲሁም ደግሞ ተልዕኮ ተቀብለው በማስረጃ የተረጋገጠ ማስረጃ በመኖሩ ሊታገዱ ችለዋል። ያው ማስረጃም እንደተያዘባቸው ሲያውቁና ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውረው ጠፍተዋል ማለት ነው። ውሸት ነው። እጅ አልሰጠም፣ ማስረሻ ሰጠ። ምንድነው መሰላችሁ የሆነው? አፋሕድ ውስጥ ከአፋብኃ ጋር የመቀላቀል ፍላጎት መጣ። አፋሕድ የነ እስክንድር ቡድን እነ ዘመነ 13 ሆኖ የሚመሩት አፋብኃ የሚባል ድርጅት አለ። 13 ሆኖ ነው የሚመሩት። እሱን ለመቀላቀል ፍላጎት መጣ። ያ ፍላጎት በአደባባይ የተገለጠ ፍላጎት ነው። እሱን በሚመለከት እንዴት ነው ከነሱ ጋር አብረን ልንሰራ የምንችለው የሚለው ነገር በአመራሩ መካከል ልዩነትን ይዞ መጣ። በአንድ በኩል እነ ማስረሻ በፍጹም ከአፋብኃ ጋር መስራት አንችልም፣ ከቲፒኤልኤፍ ጋር ያላቸው ግንኙነት ሩቅ የሄደ ነው፣ ከሻዕቢያ ጋር ያላቸው ግንኙነት ሩቅ የሄደ ነው፣ ወደዚህ መመለስም ደግሞ የሚፈልጉም አይነት አይደሉም፣ ከተመለሱ ልንሰራ እንችላለን፣ ነገር ግን የሚመለሱ አይነት አይደሉም የሚል። በሌላኛው በኩል ደግሞ እንደዚህ ሆነን እድሜ ልክ አንቆይም ነው። አፋሕድ ተረስተናል፣ ምንም እያደረግን አይደለም። ስለዚህ እንደዚህም ሆነን ልንቆይ ስለማንችል ባለው አይነት መልኩ ከአፋብኃ ጋር ተቀላቅለን መስራት አለብን የሚል በአመራሩ መካከል ልዩነት ነው የተፈጠረው። እሱ ራሱ እኮ ማስረሻ ሰጤ ይል የነበረውን ነገር ቃል በቃል እንደውም ከማስረሻ ሰጤ በከፋም አይነት ሁኔታ ይለው የነበረ ሰው ነው። ከቲፒኤልኤፍን በሚመለከት በፍጹም ሲል የነበረ ነው። ከቲፒኤልኤፍ ጋር የሚሰሩትን የፋኖ አደረጃጀቶች በክህደት ይከስ የነበረ ሰው ነው። እነሱ ሲናገሩ አመለጠን ያሉት ማስረሻ ብቻ አይደለም፣ አሉ ሌሎች አመራሮች። እንደሚታወቀው ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎችን ይዘን ነው። እነዚያ የህዝብ ጥያቄዎች የሚመለሱበትን እና ይህም በሂደት አሁን የሚመለሱ በአጭር ጊዜ፣ በመካከለኛ ጊዜና በረጅም ጊዜ የሚመለሱ ብለን በሶስት ከፍለን ተወያይተን ተስማምተናል ማለት ነው። እንደሚታወቀው በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም። አፍተር ዋር there must be a peace process። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። ስለዚህ ይሄ የተነጋገርንበትን እና የተፈራረምንበትን ወደ ትግበራ ሲገባ የተለያዩ መሰናክሎች ሊገጥሙ እንደሚችሉ በማሰብ ሁላችሁም የዓለም አቀፍ ተቋማትም የክልልና የፌዴራል መንግስትም ከጎናችን በመሆን በአማራ ክልል ያለውን አሁን የተጀመረውን የሰላም ሂደት እስከሚጠናቀቅ ድረስ እንደምትደግፉን ተስፋ አደርጋለሁ። በመጨረሻ የአማራ ፋኖ ህዝባዊ ድርጅት የአማራን ህዝብ ጥያቄና የኢትዮጵያን ሉዓላዊነት፣ የኢትዮጵያን የግዛት አንድነት እና የኢትዮጵያን ጥቅም በአስከበረ መንገድ ተነጋግረናል። ኢትዮጵያ ሀገራችን እየተወራረሰ መጥቶ እኛ ኃላፊነት ላይ እኛ ትከሻ ላይ ወድቋል። ይህንን ኃላፊነት በአግባቡ መወጣትና የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር
የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ እያቀረብኩ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። አመሰግናለሁ።